8 7 10 ዛሬ ሐምሌ 13 2018 ነው አይደለ? የመጀመሪያው የክረምት ቀናችን ነው። በዚህ ቀን ስለ ሰዓት አክባሪነት ወይም ፓንክቹዋሊቲ እንነጋገራለን። ጊዜ ወርቅ ነው የሚባል አባባል ነበር አይደል በኢትዮጵያውያን። ዛሬ ግን እንደዚህ እላችኋለሁ፣ ጊዜ ወርቅ አይደለም። ጊዜ ከወርቅ በላይ ነው። ተለክቶ የተሰጠን ያ ጊዜ ካልተጠቀምንበት ያልፋል፣ ከተጠቀምንበትም ያልፋል። ሌላ ጊዜ ነው የሚሰጠን እንጂ ያኛው ኦልሬዲ ከእድሜያችን ላይ ተቀንሶ አልፏል። ስለዚህ ጊዜ ምንድነው? ወርቅ አይደለም። ጊዜ ከወርቅ በላይ ነው። ሀበሻ ይባልና ሰው ሲያረፍድ ምንድነው የሚለው? የሀበሻ ቀጠሮ። ይሄንን ታሪክ ግን እዚህ ጋር ያለ ትውልድ ሊቀይር ይገባዋል ብዬ አምናለሁ። ጊዜን እጠቀማለሁ፣ በጊዜ አልቀልድም። ጊዜ ወርቅ አይደለም፣ ጊዜ ውድ ነው።